እዚህ ጋር ግንባራችሁ ላይ ለሸሸባችሁ ጸጉራችሁ አላድግ ያለ ተበጣጠሰ ተሰባበረብኝ ስስ ሆነ ለምትሉት ይሄ በጣም አሪፍ ራሱ ይከራከላል በብዙ ነው። ሰላም ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት ሰላም ሁኑልኝ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። በላይክ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወሏን ምልክት በመጫን አዳዲስ የሚለቀው ቪዲዮ ይደርሳችኋል። ቤተሰቦቼ ደግሞ ላይክ ሼር እያረጋችሁ ለምታበረታቱኝ በጣም ነው ማመሰግነው። አሁን የምቀባው አሪፍ የሆነ የጸጉር ትሪትመንት ነው ይዤላችሁ የመጣሁት። የስጋ መጥበሻና ወይም ረዝመሪ ጅንጅብል ይዤላችሁ የመጣሁት። እርጥቡን ካገኛችሁ እርጥቡን መጠቀም ትችላላችሁ። ካልሆነ ግን ደረቁ እንደኔ አድርቃችሁ አጥባችሁ ማድረቅ ትችላላችሁ። እዚህ ጋር ለማሳየት ነው እንጂ ሳደርቀው አጥቤ ነው ያደረኩት እንደዚህ። ምክንያቱም ንጹህ ነገር ነው ጸጉራችን ላይ መንካት ያለበት። እንደዚህ ካጠብነው በኋላ ውሃ አድርገን እሳት ላይ እንጥደዋለን እና በጣም አሪፍ ነው። በተለይ ጸጉሬ ስስ ሆነ ከግንባሬ እየሸሸ አስቸገረኝ ለምትሉ፣ ለሳሳባችሁ፣ አላድግም ላላችሁ፣ ፎሮፎር ላስቸገራችሁ በጣም አሪፍ ነው። በዛ ላይ ደግሞ ሽበት ካለባችሁ ሽበቱ ያለ እድሜው እንዳይበዛ ያረጋል። እሱንም በጣም ተጠቀሙበት። የእውነት ነው የምላችሁ፣ የኔ ስለጠቀመኝ ነው ለእናንተ ሼር ማረጋችሁ። እንደዚህ ከለሩ ሲቀይር እሳቱን ታጠፉታላችሁ። ምክንያቱም እኔ እዚህ ጋር እየተጠቀምኩኝ ለእኔ ጠቀመኝ ነው ለእናንተ ሼር ማረጋችሁ እንጂ ተጠቀሙ እያልኩ ሳይሆን እራሴም እየተጠቀምኩ ነው። ለዛ በጣም ደስ ይለኛል። እኔ የጠቀመኝን ነገር ለእናንተ ሼር ሳረጋችሁ በጣም ነው ደስ እያለኝ ነው ቪዲዮ የምሰራው። እዚህ ጋር እቃውን የምንቀባበትን እቃ እያለቀለኩት ነው። ንጹህ መሆን አለበት። አጥቤ አዘጋጅቼዋለሁ እና ትላንትና ላይ ሰራሁት አሳድሬዋለሁ። በጣም አሪፍ ከለር ነው የሆነው። ሽታው ራሱ በጣም ነው ደስ የሚለው። ሞክሩት ቤተሰብ። እንደዚህ አድርገን እናጠለዋለን። ይሄ ያጠለልኩትን ራሱ አልጣልኩትም፣ እንደገና ሰርቼበታለሁ። ምክንያቱም የተለያየ እሁድ ላይ ስለምጨምርበት እንደገና ለብዙ ቀን እንጠቀመዋለሁ። እናንተ እንዴት ከሰራችሁ በኋላ ፍሪጅ ውስጥ አስቀምጡት እንዳይበላሽባችሁ። ውጭ ከሆነ ከ3 ከ4 ቀን በኋላ ሊበላሽባችሁ ይችላል። ስለዚህ ከተጠቀማችሁ በኋላ ፍሪጅ አስገቡት። ይሄን አግኝቻለሁ። ስለዚህ አሁን የምቀባውን በዚህ በሚመቻችሁ እቃ ላይ ወይም ቅባት መያዣ ወይ በሃይላንድ በሚመቻችሁ ጸጉራችሁ ላይ መቀባት። ይሄንን ማታ ማታ አትታጠቡትም ከተቀባችሁ በኋላ። እንደዚህ አድርጌ አሁን ለምቀባው አዘጋጀዋለሁ። የተረፈኝ ደግሞ በእንደዚህ እቃ በጣም ውስጥ ላይ አድርጌ ፍሪጅ ውስጥ ከተዋለሁ። ለብዙ ጊዜ ነው የምጠቀመው። ማታ ማታ እጠቀምበታለሁ። እንደገና ደግሞ የተለያየ አይነት ውድ ስሰራ ስለምጠቀምበት እናንተም እንዳያመልጣችሁ ተጠቀሙበት። ያው እንደዚህ እያረግን ጸጉሬን እየተቀባሁኝ ደግሞ አሳያችኋለሁ። መሰልቸት የለባችሁም። ለ3 ወር ለ4 ወር ተከታታይ ስትጠቀሙ ነው ለውጡን የምታዩበት። የእውነት ይሄንን ማታ ማታ እየተቀባችሁ ተጠቀሙት። አሁን ደግሞ ጸጉሬን እየተቀባው አሳያችኋለሁ። ቪዲዮ እንዳያችሁት ይኸው ይሄንን ሰርቻለሁ። የቅርንፉድና ዝንጅብል ውሃ ነው። ይሄ በጣም አሪፍ ነው። በተለይ እዚህ ጋር ግንባራችሁ ላይ ለሸሸባችሁ ጸጉራችሁ አላድግ ላለ እንደዚህ እያረጋችሁ። እኔ አሁን ይሄን ጸጉሬ ታጥቤው ነው እዚህ ጋር እንደምታዩት ታጥቤ ነው የመጣሁት። ብዛቱ ቁመቱ እንዴት እንደጨመረ እናንተ ማየት ትችላላችሁ ከቪዲዮ። ስለዚህ እናንተ ጸጉሬ አላድግ አለ ተበጣጠሰ ተሰባበረብኝ ስስ ሆነ ለምትሉት ይሄ በጣም አሪፍ ነው። አትታጠቡትም። እንደዚህ እየቀባችሁ ከፊት ለፊቱ እንደዚህ እያረጋችሁ እየተቀባችሁ ማሳጅ ማድረግ ነው። አንታጠበው። የምንፈልገው ላይ በደንብ አድርገን እየቀባን እናቆየዋለን። በቀን ይህንን ማሳጅ እያረጋችሁ ብታረጉት በጣም ጸጉራችሁ ስስ ስለሆነ በተለይ እየተበጣጠሰ ከግንባራችሁ እየሸሸ ለገባ ጸጉር በጣም አሪፍ ነው የእውነት። ጅንጅብልም የራሱ አለው። ፎሮፎር ራሱ ይከራከላል። በብዙ ነገር ማድረግ ይቻላል እና እናንተ ሞክሩት። ይሄንን ስትጠቀሙት ደጋግሜ የምነግራችሁ አንድ ነገር ስትጠቀሙ 3 ወር 4 ወር
ተከታታይ ማድረግ አለባችሁ ለውጡን ለማየት እና እኔ ደግሞ እኔ የጠቀመኝን ነገር ነው ለእናንተ ማሳያችሁ። እንዴት አድርጌ እንደምጠቀም ፀጉሬ እንዴት እንደምንከባከበው ነው ለእናንተ ሼር ማድረጋችሁ። ከጊዜ ጊዜ ፀጉሬ ለውጡን እናንተ ማየት ትችላላችሁ። በጣም ነው እየፋፋ እያማረበት ሄደው እና ይህ እንደዚህ እያደረግን እንትን ያለበት ቦታ እናንተ ተጎዳ የምትሉበት ላይ አድርጋችሁ ፀጉራችሁን ማሳጅ ማድረግ ነው። በጣም አሪፍ ነው። እንዴት እንደሚያምር እዩት። እና ይሄንን ቀን በቀን አሁን ቅባት እቀባዋለሁ። ቅባት ቀብቼ 2 ቦታ 3 ቦታ እሰራዋለሁ። ይሄው በሚመቻችሁ ዕቃ እያደረጋችሁ የተቀረው ፍሪጅ አስገብቼዋለሁ ትላንትና። ይሄንን ይኸው ለብዙ ጊዜ እጠቀማለሁ። ውድም ስሰራ ውድ ውስጥ እከተዋለሁ። በተለያየ አይነት ነገር መጠቀም ትችላላችሁ። ይሄንን ሁሌ እንደዚህ እያደረግን ሽበት ራሱ ይከላከላል። ሽበት ራሱ ያለ ጊዜ ሽበት የሚወጣ ሽበት እንዳይበዛ የሮዝሜሪውም ራሱ የስጋ መጥበሻው ይከላከልልናል። እዚህ እንደዚህ እያደረግን ነው። ማሳጅ በጣም 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 ለፀጉር በጣም አሪፍ ነገር ነው። እሱን ሹሩባን ብንሰራ እሳት ደግሞ አታብዙበት ፀጉራችሁ። የእውነት እሳት በጣም መጥፎ ነው። እሳት ቀንሱበት። እዛ አሪፍ ይሆናል ፀጉራችሁ። እሳት ፀጉር ይጎዳል። እንደዚህ አድርገን እዛ ቅባት ቀብቼ እኔ ሹሩባ ሰራዋለሁ። አሁን ግን እንደዚህ አድርጌው አንታጠበውም። እንደዚህ እያደረግን ከግንባራችን የሸሸው ላይ በጣም ለፀጉር ይመልሳል። ዝንጅብሉ ራሱ በጣም አሪፍ ነው። እንደዚህ እያደረግን ያችሁ እና ተጠቀሙበት። ያሁኑ ይሄንን ቪዲዮ ይዤላችሁን የመጣሁት ይሄ ከሳምንት በላይ እጠቀምበታለሁ። ከተጠቀምኩ በኋላ ፍሪጅ ነው ማስገባው፣ እንዳይበላሽ ፍሪጅ አስገቡት። ከዛ እያወጣችሁ ማታ ማታ አትታጠቡትም። ልትታጠቡ ስትሉ ብቻ መታጠብ ነው እንጂ ይሄን ተቀብታችሁ አትታጠቡትም። እና ሽታው ራሱ በጣም ነው ደስ የሚለው። ያርጋችሁ መጠቀም እንችላለን ማለት ነው። እና እንዳያመልጣችሁ ተጠቀሙበት። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሆኑልኝ ቤተሰቦቼ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ ሼር ማድረጋችሁን አትርሱ። አዲስ ለሆናችሁ ደግሞ ሰብስክራይብ በማድረግ የዶላር ምልክት በመጫን አዳዲስ ምለቀው ቪዲዮ ይደርሳችኋል። አብራችሁ ስለነበራችሁ ሰላም ሆኑልኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሆኑልኝ። ባይ